በተለይ በዚህ ባለፉት 2 ቀናት በተለያዩ የማህበራዊ ድረገጾችና አንዳንድ ሚዲያም የመልቀቂያ ጥያቄ ስለመጠየቅ የሚመለከቱ ዜናዎች ሲወጡ ተስተውለዋል። ይህንን በሚመለከት እስካሁን ያለውን ሁኔታ ባጭሩ መግለጽ ስላስፈለገ ነው። የህዝብ ተወካዮች ምክር ቤት እንደ አባሎኝ ተመርጫለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ በመሆንም ያገለገልኩና ያገለግል ቆይቻለሁ። አሁን በደረስኩበት ደረጃ እንደ ህዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች በመኖራቸውና ፍላጎቱም ስላሌለኝ ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤትን ጠይቄያለሁ። ድርጅቴና የህዝብ ተወካዮች ምክር ቤት ሁኔታውን አይተው ህጋዊ መስመሩን ተከትሎ ጥያቄ ተገቢው ምላሽ ያገኛል። ጥያቄ ተገቢው ምላሽ ያገኝ የምክር ቤት አፈ ጉባኤነቴን ለመልቀቅ የፈለኩባቸው ምክንያቶች በዝርዝር ለህዝብ አስረዳለሁ። እስከዛ ጊዜ ድረስ ግን እንደማንኛውም የህዝብ ኃላፊነት የምክር ቤት ስራዬን እቀጥላለሁ። በአጭር ጊዜ ምላሽ አግኝቼ ጥያቄ የተሳካ ይሆናል ብዬ አምናለሁ። ጥያቄ ከህዝብ ተወካዮች ምክር ቤት አፈ ጉባኤነት የመልቀቅ ቢሆንም የመረጠኝንና የመረጠኝን ህዝብና ያስመረጠኝን ድርጅት ስለማከብር በህዝብ ተወካዮች ምክር ቤት አባልነት እቀጥላለሁ። ከዛ ውጪም ለህዝብ ይጠቅማል በሚላቸው ስራዎች ባለኝ ጊዜ ተሰማርቼ ማገለግል ይሆናል። ይሄው እንዲታወቅ ከዚህ ውጪ ያለው ነገር ወደፊት ጥያቄዎቹ ምላሽ ሲያገኙ በዝርዝር የሚቀርቡ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። አመሰግናለሁ።